አዲስ ቀን ላይ ትገኛላችሁ ተመልካቾቻችን። አዲስ ቀን እስከ 3 ሰዓት ድረስ ከናንተ ጋር ይዘልቃል። አዲስ ቀን ዛሬ የሀገር ጉዳይ ቀደም ሲል በመግቢያችን እንዳነሳ ነው የራስን ማሳነስ የሌላውን ማግዘፍ በታሪክ ሂደት ውስጥ ረጅም ታሪክ ያላት ኢትዮጵያ እንዲሁም ደግሞ በተፈጥሮ ሀብት የታደለችው ኢትዮጵያ ብዙ ነገር እንዳትጠቀምና ከፍታዋን እንዳታረጋግጥ አድርጓታል። ይሄንን እናነሳለን። ምን አሳጥቷታል? አሁንስ ምን እያደረገች ነው? በቀጣይ ምን ሊደረግ ይገባል የሚለው የዛሬ የአዲስ ቀን የሀገር ጉዳይ ዋንኛ ሀሳባችን ጉዳያችን አድርቀን ነው የምንዘልቀው። እንደሚታወቀው በተለይ ኢትዮጵያ በታሪክና በተፈጥሮ ሀብት የበለጸገች እንደሆነ ይታወቃል። ይህን ዘላቂ ልማትና ፈጣን እድገት የሚያበቋትን በርካታ አመቃቀሞች ባለቤት መሆኗ ደግሞ አያጠያይቅምና ይህንን ሀብት ወደ ጥቅም ለመቀየር የታሪክና የሰው ኃይል ሀብት ማወቅ መግለጥና እንዲሁም ደግሞ በትክክል መጠቀም መጀመር አለበት ተብሎ ይነሳል። ይሄ ደግሞ ጊዜውም የሚጠይቀው ነው። ምክንያቱም አሁን ካለው የዓለም እድገት ጋር እኩል መራመድ እንዲቻል ይህንን ማድረግ አስፈላጊ መሆኑ ይነሳል። ከዚህ ጋር ተያይዞ ምንድናቸው ሊደረጉ የሚገባው የሚለው ደግሞ ዛሬ ዋንኛ ጉዳያችን ነው። እውነት ነው። ሁላችንም እንደምናስታውሰው በእለት ከእለት እንቅስቃሴያችን እንኳን ባለን መስተጋብር ሁለንተናዊ መስተጋብር ስንረዳው አንዳንዴ የሀገር ውስጥ ጉዳዮችን ትኩረት አንሰጥም። ወደ ውጭ ጉዳዮች ላይ ትኩረት አድርገን ብዙዎቻችን ውጭ ናፋቂ ሆነናልና እንደዚህ ምለሽ ጉብኝት እንኳን ስታይ ሀገራችን ውስጥ ምን ያክል የቱሪዝም ሀብት እንዳለ እናውቃለናል። ነገር ግን ደግሞ እኛ ዱባይ ሄዶ መዝናናት፣ ዱባይ ሄዶ መጎብኘት፣ ፓሪስ መጎብኘትና ሌሎች ቦታዎች ላይ መጎብኘት እናፈቃለን። የሀገር ውስጥ ምርቶችን ብናነሳ በጣም ሰፊ ናቸው እኮ በቆዳ ኢንዱስትሪው ላይ የሚመረቱ ምርቶች በሌላውም ዘርፍ። ነገር ግን እኛ የምንፈልገው የትኛውን ነው ብንል ደግሞ ወደ ውጭ ነው የምናማትረውና በሀገራችን የመኩራት የሀገራችን ላይ ሀብት ላይ አውቀን ያንን የመጠቀም ነገር ላይ በተወሰነ መልኩ የተሳሳቱ ግንዛቤዎች አሉ። እንደዚህ አይነት ተረኮች ተጽዕኖ ሲያሳድሩ ይስተዋላልና የራስን የማራከስ የውጭውን ማድነቅና ለውስጥ አቅም ደግሞ ዋጋ መንፈግ ኢትዮጵያ የምትፈልገው የእድገት ላይ እንዳትደርስ ደግሞ እንቅፋት ሆኖ መቆየቱን ነው ብዙ ጊዜ ምሁራንም የሚገልጹት። ሁላችንም የሚያግባባ ጉዳይ ይመስለኛል። በተለይ የተሳሳተ ትርክት አለ። አንዳንዴ ከራስ በላይ የውጭውን ማግዘፍና መጠቀም ካደግንበት ይመስለኛልና እንደዚህ አይነት ነገሮች በግለሰብ ደረጃ እንኳን ስንመለከታቸው አንዳንዴ ሀገር ውስጥ የተሰሩ በጣም ደስ የሚሉ ለሌላው ማህበረሰብ ለሌላው የዜጋ አግራሞትን የሚፈጥሩ ስራዎችን አንገረምም ወይም ደግሞ አናደንቅምና ያንን አለማድረጋችን ደግሞ ሀገር የምትፈልገውን በተለያዩ ዘርፎች ላይ የምትፈልገውን ገቢ እንዳታገኝ አድርጓታል። እንዳልከው ቀደም ሲል በርካታ ለሀብት የሚበቁ አገልግሎት ላይ መዋል የሚችሉ ዓለም ላይ ዛሬ ተወዳዳሪ የሚያደርጓት በርካታ ሀብቶች አሏትና ያንን ሀብት ዜጋዋ ለመጠቀሙ ደግሞ ዋጋ እንድትከፍል አድርጓታልና ከዚህ ጋር ተያይዞ የሚነሱ በርካታ ሀሳቦች አሉና የተሳሳተ ትርክት ተፈጥሯልና በማህበረሰቡ ላይ ደግሞ ያሳደረው ስነ ልቦናዊ ጫና ሊታረም የሚገባውና የራስ ማንነትን ክብርና ብቃት ደግሞ መልሶ መገንባት ላይ ትኩረት ማድረግ እንደሚገባም ነው ብዙዎች የሚያነሱት። የጉዳይ የዛሬው የአዲስ ቀን የሀገር ጉዳይ አድርገን ነው የምንመለከት ነው። የወደድ ነው የራስን ማንነት ወይም የራስን ማሳነስ የውጭውን የማግሰፍ ማህበረሰባዊ ትርክት ተጽዕኖ እስከምን ድረስ ነው፣ እንዴት ልንሻገረው ይገባል የሚለውን ጉዳይ በአጽንኦት እየተነጋገርን እንቆያለን። የተለያዩ ጥንቅሮች አሉ፣ እንግዶችንም ጋብዘናል። ወደ ቀዳሚው ጥንቅር እንለፍ። ቀዳሚው እንደሚታወቀው ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ በየጊዜው የሚገጥሟትን በርካታ ውስጣዊና ውጫዊ ጫናዎችን ተቋቁማ የተሻገረች ሀገር መሆኗ ይታወቃልና በእነዚህ ጊዜያት ውስጥ ደግሞ አንድም ሀገሪቱ ያላትን ሁለንተናዊ ሀብትና አቅም ካለመረዳት፣ በሌላ በኩል ደግሞ ስናነሳው ከውስጥም ሆነ ከውጭ የነበሩ ፈተናዎችን ተጽዕኖ ማሳደራቸው አልቀረም። የኢትዮጵያ ቀጣይ የመልማት ፍላጎትን ለማድረግ የተጀመሩ ጥረቶች አስጠብቆ ሀብቶችን ወደ ጥቅም ለመቀየር የሚደረገውን ጥረት ከፍ እንደማድረግ እንደሚያስፈልግም ምሁራን በተደጋጋሚ ይገልጻሉ። በዚህ ጉዳይ ላይ ሂሩት እምቢያለ ደግሞ ተከታዩን ጥንቅር አዘጋጅታለች። ጋብዘናችሁ። ኢትዮጵያ በታሪክ በባህል እንዲሁም ባላት እምቅ የተፈጥሮ ሀብት ከታደሉ ባለጸጋ ሀገራት ተርታ ስሟ ይነሳል። ይህንን ገናና ታሪኳን በማስጠበቅና በተለያዩ ጊዜያት ሊያጠቋት የሞከሩ ሀገራትን መድረሻ በማሳጣትና በመመከት ሉዓላዊነቷን እንዲሁም ብሔራዊ ጥቅሟን አስጠብቃ የቆየች ሀገር ነች። ከአድዋ ድል ጀምሮ እስከ ካራ ማራ ከዛም ባለፈ የኮሪያ ጦርነት ድል ድረስ በብዙ ታላላቅ የድል ታሪኮች ትወሳለች። ኢትዮጵያ በታሪክ የነጻነት ተሞክሮ የአንድነት ተምሳሌትና የጀግንነት ምስክር ሆናም ትጠቀሳለች።
ትጠቀሳለች። ይህንን ታላቅ የሆነ ማንነት በዚህኛውም ትውልድ በማስቀጠል የተለያዩ የጀብድ ታሪኮችን እየጻፈች ትገኛለች። ለዚህም ማሳያ ደግሞ ታላቁ የኢትዮጵያ ህዳሴ ግድብ በራስ አቅም ተገንብቶ ማጠናቀቅ መቻሉ ነው። ታዲያ ኢትዮጵያ በየዘመናቱ ለመልማት መሞከረችባቸው ጊዜያቶች ከውስጥም ከውጭም ታሪካዊ ጠላቶች እንደገጠሟት የሀገሪቱ የኋላ ታሪክ ያትታል። አንደኛው ታሪካዊ ጠላት ሊፈጥርብን የቻለው የአባይ ውሃ አጠቃቀም ነው። ግብጽ በተለይ መለኮታዊ መብት አለኝ የሚል አስተያየት አላት። ታሪካዊ ጠላትነት አልቆም። አሁን ደግሞ የአባይን ውሃ ማግኘት ካልቻልን ደግሞ ኢትዮጵያ የቀይ ባህርን አታገኝም የሚል ሴራ ላይ ከኤርትራ ጋር ሆነው እየጠነሰሱ ነው ያሉት። ይሄም ያው አብሮ የተገናኙ ብዙ ነገሮች አሉ። ዋናው ነገር ምንድነው? ይሄ ሁሉ መንስኤውና ምንድነው? ኢትዮጵያ ገናናዊ ትሆናለች የሚል ትልቅ ፍርሃት አላቸው። ኢትዮጵያ አሁን ላይ ታላላቅ ሀገራዊ ፕሮጀክቶችን ነድፋ ውጥኖቿን ለማሳካት ደፋ ቀና በማለት ላይ ትገኛለች። ታዲያ ከነዚህ ፕሮጀክቶች ዋነኛው የኢትዮጵያ የባህር በር ፍላጎት ቀዳሚው ነው። ለመሆኑ በቀጠናው ያሉ ሀብቶችን በጋራ ከመጠቀም አንጻር ዓለም አቀፉ ሕጉስ ምን ይላል? ሎ ኦፍ ዘ ሲ የሚባል አለ። በአውሮፓ አቆጣጠር 1982 ላይ የወጣ እሱ የሚለው ምንድነው? ላንድ ሎክድ ወይም ወደብ የሌላቸው ሀገሮች መብት አላቸው። አጠገባቸው ካለ ሀገር ጋር ሰላማዊ በሆነ መንገድ በር ተከፍቶላቸው ብዙ ተጽዕኖ የሌለበት፣ ታክስ የሌለበት፣ መዘግየት የሌለበት አገራቸውን በማይጎዳ መንገድ ትራፊክ ውጭ የሚያስወጡትና ውጭ የሚገቡትን እቃቸውንም ሆነ የሚያሸጋግሩትን ነገር በነፃ እንዲያደርጉ ይፈቅዳል። ከዛ በኋላ ያለ በሁለቱ ሀገሮች መካከል የሚደረግ ነው። ባይላተራል በሆነ መንገድ በዲፕሎማሲ፣ በንግግር፣ በመስማማት በምናምን ሰፋ ያለ ነገር ማድረግ ይችላሉ። አሁን ጥያቄው ምንድነው? ሌላው የፖለቲካውን ጉዳይ ሳናነሳ ነው። ለምሳሌ ኢትዮጵያ በአሰብ በኩል ያላት ምንድነው? ምን መብት አላት ብንል ብትፈልግ ማለት ነው። አንደኛ አሰብን እንዴት አድርገው ነው አሁን ያለው የኤርትራ መንግስት ሊያገኛት የቻለው? ምን አይነት ህጋዊ የሆነ ማስረጃ አለው? በጊዜያቱ ያንን እነሱ ነፃ ወጣን በሚሉበት ጊዜ የነበረው መንግስት ምን አድርጓል? ምን ሊያደርግ ሲችል ነበረ? ምክንያቱም በ93 ነው እነሱ ነፃነት ያወጁት። ህገ መንግስቱ የወጣው በ95 በአውሮፓ አቆጣጠር ነው። እነዚህ ጠቅሳቸው ነገሮች በዛ መካከል የነበረው መንግስት የትራንዚሽናል ቻርተር በሚባል ወይም ጊዜያዊ መሸጋገሪያ ሰነድ ላይ ነበር የሚሰራው። ያንን ሰነድ ከተመለከትሽው 5 ገጽ ነው የምትሞላው። አንድም ነገር ስለዚህ የሚጠቅሰው የለም። ኢትዮጵያ በታሪክ አጋጣሚ